አንዳንድ እውነታ ከልብ ወለድ ይበልጥ በጣም ያስገርማል። በታሪክ ውስጥ እጅግ አስፈሪ የሚባሉ ገዳዮች ለዓመታትን ፖሊሶችን ሲያስቸግሩና ሲያታልሉ ይኖራሉ። ነገር ግን መጨረሻቸው የሚሆነው በታላቅ መርማሪ ብልህነት ሳይሆን ማንም ሊሰራው በማይችለው እጅግ ቀላልና ሞኛዊ ስህተት ፖሊስ እጅ ላይ ይወድቃሉ። ይህንን ስህተት እንዴት ሊሰሩ ቻሉ ብላችሁ እንድትጠይቁ ያደርጓቸዋል። ከፓርኪንግ ትኬት እስከ ሽንት ቤት መዘጋት ድረስ ገዳዮቹን ለህግ ያሳለፏቸውን 7 አስገራሚ ታሪኮችን በዝርዝር እንመለከታለን። ዴኒስ ሌንሰን በለንደን ውስጥ በ1970ዎቹ መጨረሻና በ80ዎቹ መጀመሪያ 15 ሰዎችን የገደለ ጨካኝ ነበር። ኔልሰንም እንግዶቹን ወደ ቤቱ ከጋበዛቸው በኋላ የገላቸውና አስክሬናቸውን ወለሉ ስር ወይም ደግሞ ከመሬት ስር ነበር የሚደብቃቸው። ነገር ግን ችግሩ የመጣው ይህን ሰዓት ነበር። ኔልሰን የመኖሪያ አፓርታማውን ቀይሮ ወደ ላይኛው ፎቅ ሲወጣ እዚያ አስክሬን የሚቀብርበት መሬት ያጣል። ስለዚህ ምን አደረገ? የአስክሬኑን ክፍሎች በሽንት ቤት ውስጥ በመቆራረጥ መጣል ጀመረ። በየካቲት 1983 የህንፃው ነዋሪዎች የሽንት ቤት ቧንቧቸው መዘጋቱንና መጥፎ ሽታ መኖሩን ለአፓርታማው ባለቤት ያመለክታሉ። አንድ የቧንቧ ሰራተኛ መጥቶ ሲፈትሽ በቧንቧ ውስጥ የተገኘው ነገር በጣም ይዘገንን ነበር። የተዘጉት ነገሮች የሰው ስጋና አጥንቶች መሆናቸውን አረጋገጠ። ኔልሰንም ቧንቧው እንደሚዘጋ እንኳን ማሰብ ያልቻለ ሞኝ ገዳይ ነበር። ፖሊስም ምርመራቸውን ሲጀምሩ አስክሬኖችን ከሽንት ቤቱ በተጨማሪ በማብሰያ ድስቶች ውስጥ ነበር ያገኙት። ሁለተኛው ባለ ታሪካችን ዴኒስ ራደር ይባላል። ራሱን ወይም BTK ወይም ብላይንድ ቶርቸር ኪል እያለ ይጠራ ነበር። በ1974 እስከ 1991 ድረስ 10 ሰዎችን ገድሏል። ለፖሊስና ለሚዲያ ደብዳቤዎችን በመጻፍ ያሾፍ ነበር። ለ30 ዓመታት ያክል ምንም ምንጭ ሳይተው መቆየትም ችሎ ነበር። ስህተቱ ግን የጀመረው በ2004 ሬደር ዳግም ብቅ አለ። መሳለቂያ ማድረግ ፈለገ። ነገር ግን ቴክኖሎጂ ተቀይሮ ነበር። ለፖሊስ ጥያቄ ያቀረበ። በፍሎፒ ዲስክ መረጃ ብልክላችሁ ማንነቴን ማወቅ ትችላላችሁ አላቸው። ፖሊሶችን በጋዜጣ ላይ አይቻልም፣ እኛ ጋር ያንን ማድረግ የሚችል ቴክኖሎጂ አቅም የለንም ማለት። ይህንን ግን ሲሉት ውሸታቸውን ነበር። ራደር ፖሊሶችን አምኖ መረጃውን በዲስክ ላከላቸው። ፖሊስኩም በኮምፒውተር ላይ ሲፈትሹ ዴኒስ የሚል ስምና ክራይስት ሉተር ቸርች የሚል መረጃ ያገኛሉ። ይህንንም እንዳገኙ ፖሊሶች ወዲያውኑ ወደ ቤተክርስቲያኑ በመሄድ ዴኒስ ሬደርን በቁጥጥር ስር ያውሉታል። Police responded in a newspaper ad saying that it was safe to use the floppy disk. የ30 ዓመት ሚስጥሩን በአንድ ፍሎፒ ዲስክ ብቻ አበላሸው። ሶስተኛው ባለ ታሪካችን ቤቢ ጆ ሎንግ ይባላል። በ1980 በፍሎሪዳ ውስጥ ቢያንስ 10 ሴቶችን የገደለ አደገኛ ሰው ነበር። ሰለባዎቹንም የሚመርጠው በጋዜጣ ላይ እቃ እሸጣለሁ የሚሉ ማስታወቂያዎችን በመከታተል ነበር። ስህተቱ ግን የሚጀምረው በ1984 ሊሳ ማክቬ የተባለችን 17 ዓመት ወጣትን አገታት። ሊሳ ግን እጅግ ከምታስቡት በላይ ብልህ ነበረች። ገዳዩን እረዳሃለሁ፣ የሴት ጓደኛ ሆነሃለሁ በማለት ስነ ልቦናዊ ጫና አደረገችበት። ቦቢን በንግግሯ ተሸውሮ ለቀቃት። ሊሳ ስትለቀቅ ወዲያውኑ ፖሊስ ጋር በመሄድ የገዳዩን መኪና አይነት፣ መልክና የቆመበትን የኤቲኤም ማሽን ቦታ በዝርዝር ተናገረች። ፖሊሶችም የኤቲኤም ካሜራውን በመፈተሽ ቦቢን ያዙት። ቦቢም ሴቶችን መግደል የጀመረው ፍቅረኛዋ ስለተለየችው መሆኑን ለፍርድ ቤት ተናግሮ ነበር። ስለዚህ ይህም ሰውዬ የተያዘው በዚህ በማይመስልና ቀሽም በሆነ ስህተቱ ነበር። ወደ አራተኛው ሰውዬ እንለፍ። አራተኛው ባለ ታሪካችን አርል ሌንሰን ይባላል። በ1920ዎቹ አሜሪካና ካናዳ ያሸበረ ቀውጢ ገዳይ ነበር። ዘ ዳርክ ስትሬንጀር እየተባለ የሚጠራ ሲሆን ከ20 በላይ ሴቶችን በአሰቃቂ ሁኔታ ገድሏል። ስህተቱ ግን እሱም የሚጀምረው በ1927 አንዲት ሴትን ለመግደል ሲሞክር ነው። ሴትዮዋ በከፍተኛ ሁኔታ ተከላክላ ጸጉሩን ነጫጭተው ነበር። በሚቀጥለው ቀን ሌንሰን የጎደለውን ጸጉሩን ለማስተካከል ጸጉር ቤት ሄደ። ጸጉር አስተካካዩ በጭንቅላቱ ላይ ያለውን ትኩስ ቁስልና የተነጨ ጸጉር ሳይ በጣም መጠራጠር ይጀምራል። ይህንንም ጊዜ ሌንሰንን በንግግሩ መረባበሽና መደነባበር ጀመረ። Barber said that he had scabs and cuts all over his scalp and he got really weird when the barber asked him about it. አስተካካዩን በመጠራጠር ፖሊሶችን በጠራ በደቂቃዎች ውስጥ ገዳዩ በባቡር ጣቢያ ውስጥ ተያዘ። ይህም ሰው የተያዘው እንደምታዩት ሰው ለመግደል ሲሞክር በተነጨበት ጸጉር። ወደ አምስተኛው ባለ ታሪካችን አርተር ሾክረስ ይባላል። ከቪየትናም ጦርነት መልስ 14 ሰዎችን የገደለ ሰው ነበር። ፖሊስ ገዳዩን ለማግኘት በጣም ብዙ ጊዜ ቢቸገርም ነገር ግን የሰውየውን ባህሪና ሰውየው የሚገልበትን ስልት የሚያጠኑ ቡድኖች ያቋቁማሉ። እንዲሁም ሆኖ ግን ገዳዩን ማግኘት ቀላል አልነበረም። የዚህም ሰውዬ ስህተቱ የሚጀምረው ሾክረስ የገደላቸውን ሰዎች አስክሬን መልሶ የመጎብኘትና የማየት ሱስ ነበረበት። እንግዲህ ስንት አይነት ሱስ እንዳለ ይኸውልኝ። ፖሊሶች አንድን አስክሬን ድልድይ ስር ካገኙ በኋላ ገዳዩ መምጣቱ አይቀርም ብለው መጠበቅ ይጀምራሉ። እነሱም አልፍጠው እየጠበቁት ልክ እንደተባለ ሾክረስ አስክሬን ላይ
በመኪናው ወደ ቦታው መጣ። ፖሊስም ወዲያውኑ አንተና ልትፈልግ የነበረው ብሎ በቁጥጥር ስር አዋሉት። እሱም ተመችቶኝ ነበር በማለት በፈገግታ ወንጀሉን አመነ። ቀጣይ ባለ ታሪካችን ደግሞ ዴቪድ ቦርኪቲዩስ ይባላል። ታሪኩ በ1976 እና 77 ኒውዮርክ በታላቅ ሽብር ውስጥ ነበረች። ዴቪድ ቦርኪቲዩስም በጨለሙ ሰዎችን ይረሽን ነበር። ፖሊስም 200 መርማሪዎችን መድቦ ቢፈልገውም ሊያገኘው ግን አልቻለም ነበር። የሱም ስህተት የጀመረው የመጨረሻውን ግድያ በፈጸመ ዕለት የእሳት መከላከያ ወይም ደግሞ ፋየር ሃይድራንት ጋር መኪናውን ያቆማል። በስህተት መኪናውን አቁሞ ነበር። አንድ የፓርኪንግ ፖሊስን መጥቶ ትኬት ቆርጠበት። ፖሊሶችም በሰዓቱ እዛ አካባቢ የተገኙ መኪናዎችን ምርመራ ሲያደርጉ የዴቪድን መኪና ከነ ትኬት ላይ ከወጣው ስም በዝርዝር ሙሉ ያገኙታል። ፖሊሶችም ያንን ተከትለውና አድራሻውን ተከትለው ወደ ቤቱ በሄዱበትም ሰዓት መሳሪያውን ያገኙታል። ይህም አደገኛ ገዳይ የተያዘው ለ$6 የፓርኪንግ ትኬት ቅጣት ሲባል ነበር። ወደ ሰባተኛው ታሪካችን ስናልፍ ሰባተኛው ባለ ታሪካችን ሄነሪ ላንድሩ ይባላል። ሄነሪም የሚያደርገው የነበረው ሀብታም የሚባሉ ሰዎችን በማግባት ንብረታቸውን ይዘርፍ ነበር። ከዚያም ግን ይገላቸውና አስክሬናቸውን ምድጃ ውስጥ ያቃጥለው ነበር። የሄነሪም ስህተት ግን የጀመረው ስታምና ዝርዝር መረጃ የሚወድ ሰው ነበር። አንድ ትንሽ ማስታወሻ ደብተርም ነበረው። በደብተሩ ላይ የገደላቸውን ሴቶች ዝርዝር፣ የወሰደውን ገንዘብና ለባቡር የቆረጠውን ትኬት ዋጋ ሳይቀር ይጽፍ ነበር። የሚገርመውም ለራሱ የደርሶ መልስ ትኬት እንኳን ሲቆርጥ ለሴቶቹ ግን የአንድ ምግብ ትኬት ብቻ ነበር ይቆርጥ የነበረው። ይህም በስስቱ ምክንያት እያንዳንዱን ያወጣውን ወጪ ዝርዝር መረጃው ሙሉ የሚጽፍበት ደብተር ግን ፖሊሶች እጅ ገባ። ፖሊሶች እጅን በገባ ሰዓት እሱን ለማግኘት ምንም ጊዜ አልፈጀባቸውም ነበር። እነዚህ ገዳዮች ለዓመታት ጎበዝ መስለው ቢቆዩም በመጨረሻ ማንነታቸውን ያጋለጠው የሰሩት ትናንሽ ስህተቶች ናቸው። ይህ የሚያሳየው ሰርቶ ለዘላለም መደበቅ እንደማይቻል ነው። የዛሬው ቪዲዮ ይህን ይመስል ነበር። ቪዲዮ ከተመቻችሁ ላይክ፣ ሼር እና ሰብስክራይብ አድርጉ። በቀጣይ ሳምንት እስከምንገናኝ ድረስ ቸር ያቆየን።